ይሞቃል ስላችሁ ማለት ነው። ቁጭ ብላችሁ ነው ያለባችሁ። ቁጭ ብላችሁ ያለባችኋል። ጥፍር ቀለሜና ጁሴ ማች ያደርጋል። እንደምን አድራችኋል ውድ ኢትዮጵያውያን፣ ዌልካም ባክ ቱ ማይ ቻናል። ዛሬ ብቄ ልሄድ ነው እና የዛን ቀን ብሎግ ነው የምንሰራው ኢትዮጵያውያን እና አብራችሁኝ አሉ። ያው እኔ ራሱ ስመለስ በጣም እያዘንኩ ነው የምመለሰው። ምክንያቱም እዚህ ኖር ነው የምፈልገው። እውነት በጣም ደስ የሚለው ከተማው ግን ቀኑ መጥቷል ወደ ቤታችን የምንመለስበት። እዚህ 3 ቀን ነው 4 ቀን ነው የቆየሁትኝ ቤተሰብ ከሆኑ ሰዎች ጋር ከሚገርም ኤክስፒሪየንስ ጋር ከእንክብካቤ ጋር እና ዛሬ እንመለሳለን። አብራችሁኝ ዋሉ። ኢት ብሬክፋስት ቁርስ እንዳምግ ጅደ ያ ፎሚ ኦኬ ኦኬ አሁን ቁርስ በልተን ጨርሰናል እና አሁን እንወጣለን እና መጀመሪያ ትንሽ ጃካርታን ዞረን ነው ከዛ ወደ ቤት የምንመለሰው እና ያ ጃካርታ ምን እንደሚመስል እናያለን። አብራችሁኝ ዋሉ። ሚሽን አቦርትድ እና ጃካርታ ሜዳችንን ትተን ድንገተኛ ነገር ስለተፈጠረ አብራን ሄደው ሴትዮ ወደ ቤት እየተመለስን ነው እና አሁን ግማሽ መንገድ ላይ አርፈን ምሳ ልንበላ ነው። ምሳ የምንበላው ምን መሰላችሁ? እንደ ሾርባ አይነት ነው እና ሶቶ ነው የሚባለው እና ይሄ ሶቶ ነው እና አይ ቲንክ ከሩዝ ጋር ነው የሚመጣው ማርታ kami pesan itu dengan nasi atau tidak? Harusnya sudah ada ya. እና ከሩዝ ጋር ነው የሚመጣው እና እኛ ያዘዝነው ሶቶ ዳጊንግ የሚባለው ነው እዚህ ጋር ያለው። ከዛ የጠጣ ነገር ደግሞ ጁስ ጋናስ ጓቫ ዘይቱና እና ያው ይሄንን በላና ወደ ቤታችን እንሄዳለን። እኔ አላውቀውም ቦታውን፣ አብራኝ ያለችው ልጅም አታውቀውም እና ሜቢ ጠይቀን ባስ እንፈልግና እንሄዳለን። እዚህ ስትበሉ ራሱ ማለት ነው እንደ ዳቦ የሚቀርብላችሁ ክሩፑክ የሚባል ነገር አለ እና ይሄ ደግሞ በጣም ትልልቅ ነው እና ይቀርብላችኋል እና ወደ ቤት እንመለሳለን። ስለዚህ ያው ዛሬ ጃካርታ ሜዳችን ቀርቷል። ኤኒዌይስ አብራችሁ ይሆን ኢትዮጵያውያን፣ ምግባችን እስኪመጣ እንጠብቃለን። ዛሬ እንግዲህ ማክሰኞ ነው። አሁን ከቀኑ 7:25 ጉዳይ ሆኗል። ከዚህ በኋላ ቢያንስ ቤት ለመድረስ መንገዱ በጣም ተዘጋግቷል። ኢቨን አጭር መንገድ ላይ ራሱ ቢያንስ 2 ሰዓት ነው ያጠፋ ነው። አዎ 2 ሰዓት ከ3 ሰዓት ተኩል ላይ ያጠፋ ነው ለግማሽ መንገድ። የ4 ሰዓት መንገድ ነው መሆን ያለበት እና ዛሬ ረመዳን የሚያከብሩበት ሳምንት ስለሆነ ይሄ ሳምንት ሁሉም ሰው ወደ የቤተሰቡ ጥያቄ ምናምን ስለሚሄድ መንገድ እጅጉን ይዘጋጋል። ሁሉም ሰው ነው የሚንቀሳቀሰው። ለዛ ነው እና ሁሌ ስንመለስ ቶሎ እንደርሳለን ብለን ተስፋ እናደርጋለን እና ያው አብራችሁኝ በሉ። Sentrala kondensi ነበር ምግባችን ወዲህ መጥቷል እና የምንበላው ይሄ ሾርባ ነው እና ይሄ ሾርባ የሚሰራው ከምን መሰላችሁ?
ያ ከከብት ስጋ ጠፋኝ። በሩዝ ነው የምትበሉት? በሩዝ እዚህ በሩዝ አለ። ቅቅል በሉ ቅቅል በሩዝ sambal. Ya. Di sini tidak ada garam, gula. Warni sih ጨው የለውም እናንተ። ይሄ ደግሞ እዚህ ጋር ሳምባል፣ di sini ሳምባል። I don't know. Betul. ፌስቡክ ከዛ ይሄንን ደግሞ ሎሚ መረቃቸው Saya mana saya lain. ቅቅል ላይ Lakau ring. Ketua kan, woi, yo. Siapa kamu? Jangan makan, nafsu, lapar ini. ይሄ ነገር በጣም ነው የጨመርኩት፣ ግን ትንሽ ጨምራው ነው። Woi. Kamu tidak mau sambal? Bang Black. Ayo. Hah? Mau. Ya. Tapi nanti. ከዛ ብዙዎቹ እንደዚህ ታረጉና ነጥታላችሁ። ጥፍር ቀለሜና ጁሴ ማች ያደርጋል። You like it? It's nice? Nggak pernah gagal di sini. Kalau Say hi. Hai guys, cakep banget aku di sini. Kamu bakal update nggak? Ya. It's Kami lagi makan. Thank you sudah tetap pelayan. Titip ini paling ምግባችንን በልተን ጨርሰናል እና አሁን ወደ ባስ መሄጃው ሄደን ባስ ቆርጠን ወደ ቤታችን እንመለሳለን። ኢትዮጵያውያን ተከተሉን፣ አብረን እንሂድ። ያ አሁን ክፍለን መውጣት ብቻ ነው የሚቀረን። በጣም ሙቀት አለ። ባስ ያለበትን ቦታ ልናገኘው አልቻልንም። በጣም ብዙ ሰው አለ እና ልናገኘው አልቻልንም። እዛ ጋ መስጂድ አለ፣ ይታያል። ግን ባስ መቁረጫው የት እንዳለ አናውቅም። በኢየሱስ እንዴት እንደሚሞቅ ደግሞ ይሁት ራሱ በኢየሱስ ሙሉ ክራውድድ ነው። ሁሉም ሰው ቤተሰብ ጥየቃ እየተንቀሳቀሰ ስለሆነ ጌታ ሆይ እስካሁን አላገኘነውም ባስ መቆሚያችንን። አሁን ባስ እየጠበቅን ነው። በኢየሱስ እንዴት እንዳላበኝ በጣም ሞቆኛል። አሁን እንደውም ደርቆ ነው ፊቴ እና እኔ እንጃ ዛሬ ስንት ሰዓት ራሱ ቤቴ እንደምገባ እግዚአብሔር ነው የሚያውቀው። 8 ሰዓት ሊሆን ነው። ለ8:20 ጉዳይ ይሞቃል ስላችሁ ማለት ነው። ቁጭ ብላችሁ ነው ያለባችሁ፣ ቁጭ ብላችሁ ያለባችኋል። እና ባሶቹ እስካሁን ምንም ያቆመ የለም እና እኔ እንጃ መቼ ቤቴ እንደምሄድ አላወቅኩም። ኢትዮጵያውያን ጌታ ሆይ በጣም ይሞቃል። በዛ ላይ በጣም ብዙ መኪና ነው ያለው፣ እዚህ ተጨናንቋል። ብዙ መኪና ነው ያለው። ሰው ሁላ ቤተሰቡ ጥየቃ እየተንቀሳቀሰ ነው እና የኛ ኤግዛክት እኛ የምንሄድበት ቦታ የሚሄድ ባስ ደግሞ እስካሁን ብዙ ያለፈ አላየንም እና ጌታ ሆይ እና እናያለን ኢትዮጵያውያን እና አብራችሁን ባስ እንጠብቅ። ያስቃል ራሱ አብረን ባስ እንጠብቃለን። ኢቨን እስከ 9 ሰዓት ራሱ ባስ ከመጣ አለም ነው።
በመጨረሻም ባሳችን መጣና ባሳችን ውስጥ ገባን። ከዛ ግን ባሱ ሙሉ ነበረ። ምንም መቀመጫ የሚባል ነገር የለም። ቢያንስ ለ1 ሰዓት ተኩል ቆመን ነው የሄድነው። ከዛ ፊት ለፊት ራሱ ያለችው ሴትዮ የያዘቻት ልጅ በቃ አይን ላይን እየተጫወትን ነበር። እንዴት ትኩር ብላ አስተያየኝ ነበር። ሳይኮሎጂ ማለት ነው። ህጻናት አተኩሮ የሚያዩት ቆንጆ ሰዎችን ነው ይላል። ሳይኮሎጂ ነው የሚለው እና ያኔ ራሱ ፈገግ ሳቅ ፈገግ እያልኩላት ነበረ። ከዛ ትንሽ ቆየንና መንገዱ አጋማሽ ላይ ቺሎክ የሚባል ምግብ የሚሸጥ ሰውዬ መጣ እና ገባና በደንብ በጠበጣቸው። ይሄ ነው ቺሎክ የሚባለው ምግብ። ቺሎክ የሚባል ምግብ የሚሸጥ ሰውዬ መጣና መኪና ውስጥ ሁሉንም ልጆች አንጫጫቸው። ሁሉም ቤተሰብ ለልጆቹ እንዲገዛ ልጆቹ እኛም እንዲያስብሉ አደረገ እና በአንዴ ባሱን ብጥብጥ አደረገው። ከዛ ይሄ ነገር ቺሎክ የሚባለው ነገር የሚሰራው ከታፒዮካ ስታርች ነው። ከዛ ያው አፉፋ የሚሸጡ ሰዎች ልጆች እንደሚረብሹት ሁሉም ልጆች ወይ አሉ። ከዛ ከአንድ ፌርማታ በኋላ ያው ወንበር ተለቀቀልን ማለት ነው። እንደ ኢትዮጵያውያን ከብዙ መቆም በኋላ ፋይናሊ መቀመጫ አግኝተናል። ፋይናሊ እና ቢያንስ 1 ሰዓት ተኩል ቁመን የተጓዝነው እና አሁን ቢያንስ የደረስን ነው። 15 ኪሎ ሜትር ነው የሚቀረው ቤታችን ለመድረስ። አማርኛ ያ ቬሪ ታየርድ ደክሞናል። በኢየሱስ እግዚአብሔር ሰው ነን ብናየው ራሱ ምንም ማንም ሊነሳልን አይችልም። እንዳለ ህጻናት ራሱ ወንበር ይዘው ነው የሚሄዱት እዚህና እና መኪናው ራሱ ወደፊት ሲል ቅድም ወድቄ ነበረ መኪና ውስጥ ሳያጃ ጀት እና ወድቄ ነበረ እና ወደ ቤት ነው የምንሄደው። ኢትዮጵያውያን አብራችሁኝ ቆዩ። እና አሁን ወደ ቤት ነው የምንሄደው። ያ ስንት ሰዓት የደረስነው መሰላችሁ? አሁን ከቀኑ 9 ሰዓት ተኩል ነው የደረስነው እና ወደ ቤት ነው የምንሄደው። ፋይናሊ ቤት ደርሻለሁ። እግዚአብሔር ይመስገን። እና ውድ ኢትዮጵያውያን ቪዲዮ ላይክ ካላደረጋችሁት ላይክ አድርጉት፣ ቻናሌን ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።